አላወቅሽ እንደተላፍሽ። ወይኔ አንተ ሰው እንዲህ ሲሆን የማቀው ፍቅር ሳይሆን ሰይጣን ሲይዘው ነው። እሷ ስትመጣ ድርቅርቅ የሚያደርገው ነገር አለ። የቅንጡ ደም ስሮች ይገታተሩና እጅ እግሩ ይወጣጣል። ምንድነው? አንቺ ምን ሆነሽ ነው? አረ ልጁን የሆነ ነገር በይውና። ኤክስኪውዝ ሚ አላማለኝ። መጪ ህይወቱን ሁሉ ድርቅርቅ ግትር ያለ እንዲኖር ፈርዳበት በሰፈራችን በኩል በኮራት መመላለሷን ቀጥላለች። ስማ አንቺ ያቺ ማናለች? ያቺ ነች። ማናለች? ማፈቅራት ምን ሆነች? ዛሬ ሌሊት ከኔ ጋር ነበረች። የት አግኝተሽ? በህልሜ ነው። ታዲያስ በሆነ በህልሜ በስማ ተኝቼ ስነቃ ራቁቷን፣ ተኝቼ ስነቃ ካላይ ነች። በቃ ሚስቴ ያገባኋት ነው መሰለኝ። በቃ ምን አለፋ ሌሊቱ ሙሉ እያለ ሲያወራ የአይኗ አበባ ከወደታች እርምጃዋን እያቆለማመመች መጣች። አፍቃሪው ደም ስሩ ሳይገታተር እጅ እግሩ ሳይወጣጠር አልጎመጎመ። አላወቅሽ እንደተላፍሽ። ታዝሎ የሚያጨስ ልጅስት እሺ ጋሼ ምን መሰሎት? ቤቱ ሙሉ በሙሉ መታደስ አለበት። አዎ መታደሱ እኮ ግድ ነው። ግን ከዛ ጋር ተያይዞ የሰውም ጭንቅላት አብሮ ቢታደስ ባይ ነኝ። እንዴት? እንዴ አሰፋ በጣም የሚገርም ሰው እኮ ነው። በጣም አሰፋ ምን አደረገ ጋሼ? እንዴ እሱ ምንም ማያረገው ነገር አለ። በዛ በሰፊ ሆዱ የቤቱን ስጋ አጉሮ ሊዘጋው እኮ ነው የኔን ጉሮሮ። ምን ያገናኘዋል? እሱ የቤቱ ስጋ ቆራጭ፣ እርስዎ ማናጀር። ምን ማለት ነው ጸጋዬ? አንተ የልጅ አዋቂ ሆነህ ዝም አልከው እንጂ 1 ኪሎ ስጋ ቁረስ ሲባል 1 ተኩል ነው የሚቆርጠው። ከርሳ ለምን የኔን ጉሮሮ ሊዘጋ ነው? እንደው መልአኩ አባቴ ልሳኑን ዝግት ያርግልኝ። እንዴ እየዘረፈ ይቆርጣል። በኋላ ቤቱ ከሰለ ተብሎ ይዘጋል። እኔንም ስራዬንም ዝግትግት ሊያረግብን እኮ። እሱን ተውት። ቤቱን በአዲስ መልኩ ለመክፈት አዳዲስ ነገሮች ያስፈልጉናል። ለምሳሌ የፍየል መጀመሪያ እንደ ፍየል የሚያስቡ ሰው መሰል ፍየሎች እንዴ እንደፈለጉ የሚሰለቅጡ። ለምሳሌ እንደ አሰፋ እኮ ሆድ ካገር ይሰፋል የሚባለውን አባባል በተግባር ያየንበት፣ ተረቱን በመልክ ያየንበት። በእኛ ቤት ስጋ ሆዱን ያሰፋ ሆደ ሰፊ ሆዳም ሰው ነው። እና እንዴ ምን ማለትህ ነው? እዚህ ድርጅት ውስጥ እኮ ያንተን እድሜ ያክል ሰርቻለሁ። ምን አባክ እያልክ ነው? ነቀዝ እንደውም ተባሯል። እንዴ ቆይ እንጂ ምን ማለትህ ነው? አንተ እኔ እኮ የአባትህ ጓደኛ እኮ ነኝ። ግን የኔ ጓደኛ አይደሉም። ታዝሎ የሚያጨስ ልጅስት ገልቱ ጭባ ያሁኑን እቁብ ስጠኝ እንጂ የሳሚ ነው። ምን አለበት ብታሰጠኝ? እስኪ ዳኛ አንተ የሳሚ ነው። ባለፈው እንደዚህ ብለህ ሰጥቼ አስቀጥተኛል። ገገማ እኮ ነህ። ረደኝ ነው ዛዋክ ማሚዬ እናመሰግናለን። ማሚዬ ቻው። እራት ትመጣለህ? ደውላለሁ። ንገረኝ እንጂ በሩን እንድዘጋው። ዝም በል ሂድ። ገብርኤልን አዋራት። ጸግሽ ታውቃት የለ ጸባይ የሌላት ሴት እኮ ነው ያፈቀርኩት። ባካ አክት እያረገችብህ ነው። እየተግደረደረች እኮ ነው። ልሞክር። ደህና ነሽ? አዎ አለሁ። አንቺስ? አንተም ምንሽ ጠየቅ? እግዚአብሔር ይመስገን ደህና ናቸው። አሁንም ምንም አልጠየቅኩም። ማማ ትሙት ደረቅ እኮ ነሽ። አልጠየቅሽኝም። በጣም ነው የምወድሽ። ኧረ እባክህ ዛሬ ነው የሚታየህ? ምን ነው ከዚህ በኋላ ድጋሚ አልጠይቃትም? ከሷ ሌላ ቆንጆ የለም እንዲያል ከዛ ጓደኛ ጋር ስታወራ ነበር ነው? አሰለችሽኝ እኮ ክርስቲ። ስርቅሽ ትቀርብኛለሽ፣ ስቀርብሽ ደግሞ ትርቅኛለሽ።
ዛሬ የመጨረሻ ውሳኔሽ እንድትነግሪኝ ነው የምፈልገው። ድጋሜ ትታይ ልትሄድ ነው? ካልወደድሽኝ ያው ጥርግ በል። አልወድም። እሺ ቻው። የት አባቱ ነው የሚሄደው? የምትወደኝ ከሆነ አትቀርም። ትንሽ ቢለምነኝ ይሞታል። እንዴ ጸግዬ እንዴት ነው? ጋሽዬ ሽንት ቤት ምንም ችግር የለውም። ጸግሽዬ እንዴ ሽንት ቤት ምን ችግር አለው? የምጎዳው እኔ ተው ይጎዳሉ ጋሽዬ እባክዎትን። በፍጹም እንሂድሽ። ጎሽ ቅደም እናት እንዴት ነው? ምኑ አጣጣሉ ወፍራም ነው ቀጭን ነው? ተመስገን ነው፣ መካከለኛ ነው። ጎሽ እና መቼ ልትለቅልኝ ነው? ምኑን? ቤቴን ጸጋዬ። መጽሐፌን ጽፌ ልጨርስና ይወጣልዎታል። እንዴ አንተ ሰውዬ ደም ግፊት ያልደፋኝን አንተ ልደፋኝ ነው? የዛሬ 2 ዓመትም መጽሐፌን ላሳትም አልክ፣ ዝም አልኩ። እንዴ ምን ነው ሀግ የሚልኝ ሰው የለም አልክሳ? በህግ አስመንጥሬ ነው የማስወጣ ገልቱ። እንደው በህግ ደግሞ አስመንጥሬ ካላስወጣው እኔ ወንድ አይደለም። እንዳይሸትዎት ጋሽ አፍንጫዎትን ያዙ። አና ገባ ስማ እንጂ እያናገርኩህ እኮ ነው። እንዴ ኧረ በህግ አምላክ ቆይ እንጂ እንዴ እያናገርኩህ እኮ ነው። ህጉም ቢሆን እኮ እኔን ይደግፋል። እኔን ደግሞ ሊቀ መላኩ ይደገፈኛል። ድፍን 1 ዓመት አለኝ። እሷን ጭርስ አድርጌ ነው የምወጣው። ኧረ እባክህ ኧረ በጉልበትህ አምላክ እንደው ስለ መድኃኒዓለም ሰውዬ እንዴ ምን አድርግ ነው የምትለኝ? ኧረ እባክህ ኧረ ተው ግድ የለህም ተው። ምሳሰሪልኝም ዛሬ እንዴ ትናንት ሰራሁልህ አይደል እንዴ እና አብረናል እንዴ? በላ አጎረስከኝ እንጂ እኔ አልበላሁልህ። እና የኔ ጉርሻ እኮ ላንቺ ምሳ ነው። ይዛ በቃ አሰናብቶ። በጭራሽ አይሆንም፣ በጭራሽ ማስጠንቀቂያ ነው ሰውን የሚያቀብጠው። የተወሰነ ገንዘብ ስጠው፣ እምቢ ካለ በምን አፉን እንደማዘጋው ነው ያውቃሉ። ብጣሻም በለው። በልቻው በኋላ እናወራለን። እንዴት ናችሁ? ፒስ ነው ጸጋ፣ እንዴት ነህ? አለሁ። ሩት እንዴት ነሽ? ደህና ነኝ። ስራህን የምትፈልገው ከሆነ ያልኩህን ታደርጋለህ። አይ የምትል ከሆነ ከነ ቤተሰብ ትራባለህ። እሺ አመሰግናለሁ ጸግሽ። ደሃ ኩራቱ ምናምን የሚባል አባባል ባትሰማ ይሻላል። ኩራትህ ራት ይሆንህ እንደው አይደል? አማን ከቤት ቁልፍ አምጣልኝ። እሺ ይሄው ጸግሽ። ሩት ቆይ ለምንድን ነው እዚህ ሰውዬ ፊት ሁሉ ጊዜ የምታሸማቅቀኝ? ማን ስለሆነ ነው እሱ? አንተን አንዴ ጠብቂ ላስረዳኝ። ይኸውልሽ ሩቲ እኔ ክብሬን ባጣ ምንም የሚጎልብኝ ነገር የለም። ነገር ግን እሱ ጎሮሮ በሰጠኝ ገንዘብ አንድ የራበው ሰው ማብላት ይችላል ማለት እና አንድ ቦታ ነው ሰጥሽ። ይኸውልሽ ሩቲ ይሄንን ምግብ የገዛሁት እዛ መታጠፊያው ጋር ላለው ልጅ ነው። ክብሬን ዝቅ ባላደርግ ኖሮ ይሄንን ምግብ መግዛት አልችልም ነበር። አየሽ ከክብር ሰውነት ይቀድማል። የኔ ስለሆንኩኝ ልድለኛ ነኝ። እና እሱ ጎሮሮ ደስተኛ ይሆናል፣ እኛ ደግሞ የራቦን አጉርሰን ደስተኛ እንሆናለን። ልጅ ከላይነት መስላ ገብታ ደግሞ ከማን ጋር ልትለኝ ነው? ቆይ አንዴ መጣሁ። እሺ ሄሎ ይነማር። ሄሎ የት ነሽ? እቤት ማለት ትምህርት ቤት። ምን ነው ደነገጥሽ? አባቴ ሙት ከዚህ ገገማ አስተማሪ ካልተላቀቅኩ እረፍት የለኝም። ምን አለ ትምህርት ቤት አልጨረሳችሁም እንዴ? እባክህ ያ ገገማ አስተማሪ በግሬዳችሁ ፍረዱ ብሎ ግቢ ነን። አረ እውነት? አባቴ በጣም ነው እሺ የምወድህ። እሺ በቃ ስጨርሽ ደውይልኝ። ቻው። የልቤ ባዝራፍ ያንጀቴን ለማና ቤት እንዴት ነገ ገገማ አስተማሪ
እሱ ነው ገገማው አስተማሪሽ በግሬድሽ የሚፈርደው። ይኸውልህ አባቴ ላስረዳ። በአይኔ በብረቱ ያየሁትን ነገር አታስረጅኝ። ለማንኛውም አበባ ባየሽ ቁጥር ቢራቢሮ አትሁኝ።